4 ዓመት አካባቢ ቤት እንዲገዛልኝ ላጎቴ ልጅ 350 ሺህ ብር ልኬለት በብሎኬት የተሰራ ቤት ገዛልኝ። ነገር ግን ሰሞኑን ለእኔ ሳይነግረኝ በ500 ሺህ ብር ሸጦ ለእኔ በ350 ሺህ ብር ከጭቃ የተሰራ ቤት ገዝቶ ትርፉን ወሰደ። ሂሳብ ዘግተናልም አለኝ። ትርፉን መውሰድ ይበቃለታል ወይ የሚል ጥያቄ ነው። ይሄ ግልጽ የሆነ ስህተትና በደል ነው። አማናንም መብላት ነው። አንድ የሆነን ስራ እንዲሰራ ውክልና የተሰጠው ሰው የወከለውን አካል ሳያስፈቅድ ምንም ነገር ማድረግ አይችልም። በውክልናው በግልጽ ከተቀመጡ ነገሮች ውጪ መሸጥ፣ መለወጥ፣ እንዲህ ማድረግ ትችላለህ ተብሎ በዝርዝር የተነገረ ነገር ካለ ያን ማድረግ ይችላል። ይሄንም የሚያደርገው የወካዩን ጥቅም በጠበቀ መልኩ ከሆነ ነው። በ350 ሺህ የተገዛን ቤት ከጊዜ በኋላ በ500 ሺህ አትርፎ ሸጦ ከ350 በላይ ያለውን ለራሱ መውሰዱ ሸሪዓም ህሊናም የማይፈቅደው ነገር ነው። በአዱንያ ጉዳይ አላህን ልንፈራ ይገባናል። ዛሬ ዱንያ ላይ የሰውን ገንዘብ ያላግባብ የወሰደ አኺራ ላይ ከሰገደው ሶላት ከጾመው ጾም ነው የሚከፍለው። አማናን መብላት የኢማን መድከም ምልክት ነው። ስለዚህ እሱ አላህን ፈርቶ ሊመልስ ይገባዋል። የማይመልስ ከሆነም ሐቅን ማስመለስ በሚቻልበት መንገድ የተቀረውን ገንዘብ ማስመለስ ይቻላል። ሌላው ጥያቄ ወንድሜ በባህር ሄዶ ከጠፋ 4 ዓመት ሆነው እናም ሞቶ ነው በማለት ቁርአን ገዝቼ በስሙ ለመስጂድ ሰጠሁኝ። መጀመሪያ ማረጋገጥ ነበረብኝ ወይስ ችግር የለውም የሚል ጥያቄ ነው። መልካም ስራ ኸይር ወቅፍ ለሁሉም ያስፈልጋል፣ ለሁሉም ይጠቅማል። ለሞተ ሰው ብቻ አይደለም ቁርአን ገዝቶ ማስቀመጥ ኸይር ስራ መስራት የሚቻለው። ስለዚህ ምንም ችግር የለውም። መሞቱን ማረጋገጥ ግዴታ የሚሆነው ከውርስ ጋር ከትዳር አጋሩ ቀጣይ ህይወት ጋር በተያያዘ ነው እንጂ ኸይር ስራ ለመስራት ለማንኛውም ሰው በህይወት ላለም ይሁን ለሞተ ቁርአን ገዝተን ብንሰጥለት በሸሪዓ የሚፈቀደውን ኸይር ስራ ብንሰራለት ምንም ችግር የለም። ሌላኛው ጥያቄ ባለቤቴ ቤተሰብ ሳያውቅ ከቤት ሴቶችን እያስተፋ እያገናኘ ያለ ኒካህ 3 ቀን 4 ቀን አብረው እንዲቆዩ ያደርጋል። ከዚያም ቤተሰብን ይጠይቃሉ፣ ላይስማሙም ይችላሉ። ይህን ስራ ተው ሐራም ነው ብለውም አልሰማ አለኝ። የልጆች እናት ነኝ፣ ምን ይሻለኛል የሚል ጥያቄ ነው። የትኛውም ሰው ለራሱ ለዘመዱ ለቤተሰቡ ማይወደውን ነገር ለሌሎች ላይ ሊፈጽም አይገባም። እህቱን ሴት ልጁን ሌላ ወንድ በዚህ መልኩ ከቤት ያስወጣ ከወንድ ጋር እንድትቆይ አስገድዶም ኒካህ እንዲታሰርላት ቢያደርግ ማንም አይወደውም። ለራሳችን ማንወደውን ነገር ሰዎች ላይ ልናደርግ አይገባም። በሸሪዓችን ይሄ በወንጀል መተባበር ይባላል። ከባድ ወንጀል ነው። ሌሎችንም መበደል ነው። ዙልም ሰዎችን መበደል መጨረሻው የከፋ ነው። የሰዎች ክብር ላይ የተራመደ ህይወታቸው ላይ የተጫወተ ጀዛውን ከአኺራ በፊት እዚህም አላህ ይሰጠዋል። እዚህ አላህን እንዲፈራ ውርደትን እንዲፈራ ምከሪው። ካልተመለሰ ለቤተሰቦቹ ለጓደኞቹ በመንገር እንዲመከር ከእንዲህ አይነት ድርጊቱ እንዲታቀብ ማድረግ ነው። በዚህ መልኩ ሰርቶ የሚያመጣው ገንዘብ ለሱ ሐላል እንዳልሆነ መተዳደሪያው ይሄ ከሆነ ሐራም ያበላኸኝ ካንተ ጋር አልኖርም፣ ልጆቼንም በሐራም አላሳድግም ማለት ሐላል የሆነን ከስብ ከስቦ የቤቱን ወጪ እንዲሸፍን መምከርና ጫና ለመፍጠር መሞከር። አላህ ተባረከ ወተዓላ ቀልቡን ይመልሰው። ሌላኛው ጥያቄ ባለቤቴ እናቴን በስልክ እንዳናግርም ይሁን እንድረዳ አይፈልግም። በድብቅ በጎረቤት ስልክ ነው የማናግራት። ገንዘብ እንዳስቀምጥም አይፈልግም። ለሱ እንድልክለት ብቻ ነው የሚፈልገው። እኔ ደሞዝ አልተሰጠኝም ብዬ በሌላ ሰው ማስቀመጥ እችላለሁ ወይ? በሸሪዓ እንዴት ይታያል? የሚል ጥያቄ ነው። ባል ሚስቱ ስራ እንድትሰራ ከፈቀደ ከሰራች የሰራችበትን ገንዘብ በአግባቡ እስከሆነ ድረስ የመጠቀምና ወጪ የማድረግ መብት አላት። ገንዘብ መያዝ የማትችል ያለ አግባብ ወጪ የምታደርግ ሞኝ ናት እስካልተባለ ድረስ ወይም አለመስራቱን ፈቅዶ ቤት እንድትቀመጥ ልጆቿን እንድታሳድግ የሚያስፈልጋትን ወጪ እሱ እንዲያሟላ ማድረግ ከፈቀደ ደግሞ ሰርታ ባመጣችው ብር
በአግባቡ እንድትጠቀም መፍቀድ ይኖርበታል። ሲጀምር ስራ የፈቀደው መሰሪው ገንዘብ ለኔና ላንቺ ነው አሊያ ደግሞ የኔ ብቻ ነው የሚል ቃል ካላቸው በዛ መሰረት ሊግባቡ ይገባቸዋል። ስራውን ሲፈቅድ እንዲህ አይነት ሸርጥ ከሌለ ከሰራች ወላጅ እናቷን መርዳት፣ ዘመዶቿን መርዳት፣ ሰደቃ መስጠት መብቷ ነው። እናትሽን አታናግሪ ብሎ መከልከልም ዝምድና እንዲቆርጡ ማዘዝ ነው። ወንጀለኛም ያደርገው ነው አላህ ዘንድ። ስለዚህ እሱን በወንጀል እንዳያዝ ለዝምድና መቁረጥ ሰበብ እንዳይሆን ምክር ማስመከር ነው። ገንዘብ ደብቆ መላኩን አልተሰጠኝም ማለቱን በተመለከተ መፍትሄው ይሄ አይደለም። በሸሪዓው መሰረት ችግሩን ለመፍታት መሞከር ነው። እንደ ሸሪዓ በራሴ ገንዘብ በአግባቡ ወጪ ማድረግ እችላለሁኝ፣ እናቴን መርዳት እችላለሁኝ፣ ከተቸገረች መርዳቱም ጭምር ግዴታ ይሆንብኛል ሌላ የሚረዳት ሰው ከሌለ። ስለዚህ ሙስሊሞች እስከሆንን ድረስ ሸሪዓ ሊዳኘን በሸሪዓ ልንመራ ይገባል ብሎ በግልጽ መነጋገር ነው። ሌላኛው ጥያቄ ባለቤቴ ጋር ተመካክረን ወደ ውጭ ሀገር ሄጄ እያለ ከሌላ ሴት ጋር ሚስት የለኝም ተፋተናል ብሎ ተዋወቀ። እኔ አንድ ልጅም አለኝ። ሪከርድም አደረገላት። በአክስቱም ሪከርድ አስደርጎ የላከላትን ልጅቷ አሰማችኝ። ፍች ስጠይቅ ልጁም ሐራም እየሰራ ስለነበረ አልፈታም ሲለኝ በቃ ክርስቲያን እሆናለሁ ያኔ ኒካሑ ይወርዳል ብዬ አልኩት። አሁን ግን ተጸጸትኩኝ። ይሄም ማለት የለብኝም በማለት ምን ይሻለኛል የሚል ጥያቄ ነው። አቅል ያለውና አኺራ እንዳለ የሚያውቅ ሰው ጠፊ ለሆነችዋ ዱንያና ጥቅሟ ብሎ አኺራውን አያበላሽ። ዱንያዊ ጥቅም አመለጠኝ ቀረበኝ ብሎ ከአላህ አይጣላ። ዱንያ ላይ መክፈር ማለት አኺራ ላይ ለዘላለም በእሳት መቃጠል ማለት። ስለዚህ በአላህ የሚያመን በአኺራ የሚያመን ነገሮቹን በሙሉ የተመዘኑ ሊያደርግ ይገባል። ጀግንነት ማለት ስሜትን ራስን መቆጣጠር ነው። የኩፍርን መዘዝ የሚያውቅ ሰው ዱንያ በሙሉ ያንተ ትሆናለች ክፈር ቢባል ሊከፍር አይገባም። ዱንያም በሙሉ ታጣለህ ካልከፈርክ ቢባል ሊከፍር ኩፍርንም ሊያስብ አይገባም። እሷን ካልፈታ ክርስቲያን ሆናለሁ ሲባል እንዲሁ ዝም ብሎ በውሸት እሱን ማስፈራራት ከሆነ የተፈለገው አንድ ነገር ነው። በትክክልም መክፈርን ፈልጎ አስቦ ከሆነ ይሄ የተባለው ሌላ ነገር ነው። የፊተኛው ውሸት ብቻ ነው የሚሆነው። ውሸት ሐራም ነው ወንጀል ነው የምንለው በሌላ ነገር ለማስፈራራት ጫና ለመፍጠር መሞከር ነው። እምነትን ዲንን መጫወቻ ለዱንያዊ ችግር መከላከያ ልናደርግ አይገባን። በምንም ብትቀልድ ብትጫወት በዲንህ በእምነትህ አትቀልድ አትጫወት ተብሏል። አማ በትክክል ታስቦበት ከውስጥም ታምኖ ካልፈታኝ ከፍራለሁ ተብሎ ከሆነ የተባለው ሆን ብሎ ለመክፈር ማሰብ መወሰን ኩፍር ነው የሚሆን። ዕሙመን ለየትኛውም ይሁን መተውበት አላህን ይቅርታ መጠየቅና እምነትን ማደስ ነው። ይሄን ለምን አረኩኝ ብሎ ከመጸጸት እስትግፋር ከማብዛት ጋር። ሌላኛው ጥያቄ እህቴ ከባሏ ተጣልታ ባሏን ንካዬን አውርድልኝ ብላ ጠይቃ ነበረ። እሱም እምቢ ብሎ 3 ዓመታቸው ከተጣሉ አሁን የት እንዳለ አይታወቅም። እናም ልጅቷ በኒካህ ላይ አገባለሁ እያለች ነው። ይህ እንዴት ይታያል በሸሪዓው የሚል ነው። እሱ ተገኝቶ ኒካሁን እስካላወረደ አሊያ ደግሞ በሸሪዓ ፍርድ ቤት በቃዲ ኒካሁ እስካልወረደ ድረስ ሌላ ማግባት አትችልም። ስለዚህ መደረግ ያለበት ወደ ሸሪዓ ፍርድ ቤት በመቅረብ ባሌ ከጠፋ ይሄን ያክል ጊዜ ነው መፍትሄ ፈልጋለሁ ብሎ ማማከርና የሚገኝበት መንገድ ካለም እንዲገኝ ካልሆነም ኒካሁን እንዲያወርዱ መፍትሄውን መፈለግ ነው እንጂ ኒካህ ያለ አንዲት ሴት ሌላ ኒካህ ማሰር አትችልም።